ሰላም ውድ የቴሌቪዥን ተመልካቾቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ከቴሌቪዥን የሳቱ መረጃዎች ይዘን ቀርበናል። አስጨናቂ ሀብታው መረጃውን በመምራት ከእናንተ ጋር ቆያለሁ። አብራችሁን ቆዩ። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን የ10 ዓመት ስትራቴጂካዊ እቅድ ይፋ ያደረገ ሲሆን እቅዱ የቤተክርስቲያን መንፈሳዊ አገልግሎት ከማህበራዊ ኢኮኖሚያዊ ልማት ጋር በማጣጣም ማህበረሰብ ላይ ተጽዕኖ የሚፈጥር መሆኑን የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ፕሬዝዳንትና የኮሚሽኑ ቦርድ ሰብሳቢ አቶ ዳንኤል ጫሚቦና የኮሚሽኑ ኮሚሽነር ዶክተር ተፈራ ታሎሬ ተናገሩ። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን የቦርድ አመራር በተዘጋጀው የኮሚሽኑ የ10 ዓመት ስልታዊ እቅድ ላይ በጥልቀት በመወያየት ባሳለፍነው ሳምንት ሚያዝያ ቀን 9ና 10 በነበረው የኮሚሽኑ የቦርድ ስብሰባ ላይ ስልታዊ እቅዱን አጽድቋል። ይህ ይፋ የተደረገው ስልታዊ እቅድ የልማቱና የቤተክርስቲያንን የመንፈሳዊና ሰብአዊ አገልግሎት ከማህበራዊና ኢኮኖሚያዊ ልማት ጋር በማጣጣም ማህበረሰብ ላይ ተጽዕኖ የሚፈጥር መሆኑን የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ፕሬዝዳንትና የኮሚሽኑ የቦርድ ሰብሳቢ አቶ ዳንኤል ጫሚቦ እንዲሁም የኮሚሽኑ ኮሚሽነር ዶክተር ተፈራ ታሎሬ በጉዲና ቱምሳ ማሰልጠኛ ማዕከል በተደረገው ጠቅላላ የቦርድ ስብሰባ ላይ ተናግረዋል። በመክፈቻ መርሃ ግብሩ ላይ አቶ ታምሩ ባጋ ዘመን ተሻጋሪ አገልግሎት ማለት የእግዚአብሔርን ሐሳብ ማገልገል ነው በማለት የእግዚአብሔርን ቃል መልእክት አካፍለዋል። በመቀጠልም ለቦርድ አባላት እንኳን ደህና መጣችሁ ንግግር ያደረጉት የኮሚሽኑ የቦርድ ሰብሳቢና የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ፕሬዝዳንት አቶ ዳንኤል ጫሚቦ ይሄኛው የቦርድ ስብሰባ በጣም ታሪካዊና የተለየ ነው። ምክንያቱም ይህ የኮሚሽኑ 10 ዓመት ስልታዊ እቅድ ተወያይተን የምናጸድቅበት እንዲሁም የቤተክርስቲያኒቱን የ100 ዓመት ክብረ በዓል ለማክበር ዋዜማ ላይ በመሆናችን በዚህ ሁኔታ አዲሱ ምዕተ ዓመት በሚመጥን መልኩ የተዘጋጀውን ይህ የኮሚሽኑን ስልታዊ እቅድ ማጽደቁ ታሪካዊ ያደርገዋል ብለዋል። አክለውም የቤተክርስቲያኒቱ የልማት ስራ የወንጌል አገልግሎት መሆኑን በማንሳት እንዲሁም እቅዱ የቤተክርስቲያኒቱን የመንፈሳዊ አገልግሎት ከማህበራዊና ኢኮኖሚያዊ ልማት ጋር በማጣጣም ማህበረሰብ ላይ ተጽዕኖ የሚፈጥር መሆኑን ገልጸዋል። ይህ እቅድ ተቋማዊ ተሃድሶ ሪፎርም እንደሚያመጣ ታስቦ የተዘጋጀ መሆኑንም ጠቁመዋል። ቤተክርስቲያኒቱ ቀደም ሲል በተለያዩ ሁለንተናዊ አገልግሎቶች በሀገር ደረጃ ስታገለግል መቆየቷን ገልጸው በልማት ዘርፍ የተከናወኑ ስራዎች እንደ ሀገር የሚታሰቡ መሆናቸውን አስረድተዋል። ይህ ስራ በተሻለ መልኩ ለማስቀጠል የቦርዱ ስብሰባ አስፈላጊነቱንም ጠቅሰዋል። የኮሚሽኑ ኮሚሽነር ዶክተር ተፈራ ታሎሬ በበኩላቸው እቅዱን ለቦርድ አባላት በዝርዝር አቅርበዋል። የሚተገበረው ስትራቴጂ ሁለንተናዊ ለውጥ ያገኙ የማይበገሩ ማህበረሰቦች የሚራዕይ መሰረት እንዳለው አስታውቀዋል። እቅዱ ኢኮኖሚያዊ፣ ማህበራዊና መንፈሳዊ ልማት በአንድ አቅጣጫ ላይ ለማስቀመጥ የተነደፈ መሆኑንም አንስተዋል። በእቅዱ መሰረት ኮሚሽነሩ እንዳሉት እንደ አውሮፓውያን አቆጣጠር 2026 እስከ 2035 ከ12.4 ቢሊዮን ብር በላይ በጀት መመደቡን አስታውቀዋል። ይህ በተቋሙ ታሪክ ከፍተኛ መሆኑን አብራርተዋል። እቅዱ በተቋማዊ ብቃት፣ በማህበረሰብ ልማት፣ በሰብአዊ እርዳታና በፕሮግራም ጥራት ላይ የሚያተኩር ነው ብለዋል። ከታቀዱ ዋና ዋና ግቦች መካከል ቤተሰቦችን የምግብ ዋስትና ማስገኘት፣ ወጣቶችን በክህሎት ማብቃት፣ የሴቶች የአመራር ተሳትፎ ወደ 30% ማሳደግ፣ ዲጂታል አሰራርን ማስፈን እንዲሁም የኮሚሽኑን የሀብት ማሰባሰብ ንቅናቄን ጨምሮ 25% ገቢ ከሀገር ውስጥ ምንጮች ለማግኘት እንደሚሰራ አስታውቀዋል። ይህም ከለጋሽ ድርጅቶች ድጋፍ በተጨማሪ የኮሚሽኑ አቅም እንደሚያጠናክር፣ አላስፈላጊ ጫና እንደሚቀንስ ጠቁመዋል። አጠቃላይ የቦርድ ስብሰባው የኮሚሽኑን የ10 ዓመት ስልታዊ እቅድና በጀት ተገምግሞ እንዲሁም እንደ አውሮፓውያን አቆጣጠር የኮሚሽኑ ጽህፈት ቤት 2025 የስራ እድገት ሪፖርት ቦርዱ እንዲሰይም የተደረገ ሲሆን ተሻሽሎ በቀረበው በኮሚሽኑ በሚረዱ ልጆችና ወጣቶች ፕሮጀክቶች ማኑዋል መርምሮ ያጸደቀ ሲሆን የተፈጥሮ ሰው ሰራሽ አደጋ ስጋትን መቀነስና ዝግጅት ልማትን፣ የቤተክርስቲያን ቅንጅታዊ አሰራር፣ ሀብት ማሰባሰብና ሎካላይዜሽን ሰፊ ውይይት በማድረግ የወደፊት አቅጣጫን አስቀምጧል። ምክትል ኮሚሽነር ዶክተር ወይታ ወዛ በበኩላቸው የወንጌል በር የሚሆኑ ስራዎች በመስራት ምስክሮች መሆን አለብን በማለት አሳስበዋል። እንዲሁም በመርሃ ግብሩ ላይ በኮሚሽኑ አባል በመሆን ቀደም ባሉ ጊዜያት ያገለገሉን አገልግሎት ዘመናቸውን ለጨረሱ መጋቢ አለሙ ኤርጋጎ የጸሎትና የምስጋና ፕሮግራም ተካሂዷል። ቦርዱ በጣም ታሪካዊ የሆኑ በጣም ስልታዊ የሆኑ ውሳኔዎችን ወስነዋል። ለምሳሌ ያህል የ10 ዓመት ስልታዊ እቅድ ከዚህ በፊት ተዘጋጅቶ አያውቅም። ረጅም መንገድ አስቦ መነሳት ስልታዊ ለመሆን ተገቢ ስለሆነ ይህንን የ10 ዓመት እቅድ ቦርዱ መርምሮ አጽድቋል። ከዚሁ ጋር ተያይዞ ደግሞ የልማት ኮሚሽኑ ዘመኑን የሚመጥን አመራር ለመስጠት እንዲሁም ደግሞ ለረጂዎች ከመንግስት የልማት ስራ ጋር ከቤተ ክርስቲያኒቱ ዓላማ አንጻር የተቀናጀ እንዲሁም የተዋሃደ የድርጅታዊ አሰራር እንዲኖር እንዲያስችል ያንን ለማድረግ የሚያስችል የ10 ዓመቱን እቅድ ለመተግበር የሚያስችል
መዋቅራዊ ሪፎርም ወይም የአሰራር ማሻሻያ ተደርጓል። ይህ የአሰራር ማሻሻያ በውስጡ መዋቅራዊ ለውጥ አለው። እንዲሁም ደግሞ የሰው ሀብት የማልማት እንዲሁም በሶስተኛ ደረጃ የብቃት አመራር ኮምፒተንሲ ቤዝድ ማኔጅመንት የሚባለው በውስጡ አለው። አራተኛው የሊደርሺፕ ዲቨሎፕመንት ፕሮግራም የመሪነትን ክህሎት የማሳደግ እንዲሁም በአምስተኛ ደረጃ ዲጂታላይዜሽን በውስጡ ያለው እንዲሁም ደግሞ በስድስተኛ ደረጃ ኢንክሉሲቭ የሆነ ጾታን የተለያዩ ጉዳዮችን ከኢንክሉሲቭነስ አንጻር ማንቀሳቀስ የሚችል መዋቅር ተዘጋጅቶ ከዚህ ከ10 ዓመቱ ስልታዊ እቅድ ጋር ጸድቋል ማለት ነው። ይሄ በጣም ትልቅ ትርጉም አለው። የልማት ኮሚሽኑ ብዙ መንገድ የመጣ ነው። በብዙ ቻሌንጅ ውስጥ ያለፈ ነው። ደግሞም ከዚህም በላይ ደግሞ መሄድ ያለበት ሩቅ አይቶ መሄድ ያስፈልጋል። ዳይናሚሲዝሙን አሁን የልማትና ሰብአዊ ድርጅቶች ዓለም አቀፍ በሆነ መንገድ የሚሰሩትን አሰራር የሚመጥን በአሰራር በሰው ኃይል የለማ ተቋም እንዲሆን ሪስፖንሲቭ እና ኤጃይል ኦርጋናይዜሽን እንዲሆን የሚያስችል ድርጅታዊ መዋቅር ጸድቋል ማለት ነው። ጸደቀ ማለት እንግዲህ ለተግባራዊነቱ ብዙ ስራ ያለው ነው። ደረጃዎች አሉት። በመዋቅሩ መሰረት የሚቀጠሩ የሰው ሀብት ይኖራል። እንዲሁም ደግሞ በውስጥ ያሉ የሰው ሀብት ደግሞ የሚማሩበት ራሳቸውን የሚቀይሩበት ለዚህ በብቃት አመራር በኮምፒተንሲ ቤዝድ ማኔጅመንት ስፔሻሊ ትኩረት የምንሰጠው እንደ ቤተ ክርስቲያን ተቋም መንፈሳዊ ማንነታቸው ክርስቲያን ኤቶስ የምንለው እንዲሁም ደግሞ መንፈሳዊ ብስለትና አካውንታቢሊቲ የህይወት ንጽህና እንዲሁም ደግሞ የቤተ ክርስቲያን ልብ ያላቸው በልማቱ ውስጥ ገብተው የሚሰሩ የሰው ኃይል የማብቃት የማሳደግ ተተኪን የማፍራት ስራዎችን ለመስራት የሚያስችሉ ለዚህ ማኑዋሎች ተዘጋጅተው ወደ ስራ የምንገባበት ይሆናል ማለት ነው። እንግዲህ በዛሬው ዕለት ደግሞ በጣም ስልታዊ የሆኑ ጉዳዮች ላይ ቦርዱ ሰፊ ውይይት አድርጎ አጽድቋል። አንዱ የአደጋ ጊዜ ስጋት የምላሽ አሰጣጥ ወይም የኢመርጀንሲ ሪስፖንስ ክራይቴሪያ እና እንዲሁም ደግሞ አጠቃላይ ፕሮሲጀር ምን መምሰል አለበት የሚል የኢትዮጵያ ቃለ ሕይወት ቤተክርስቲያን ኢቭን የወንጌል አገልግሎቷን እንኳን ስትጀምር ጀምሮ የልማት ስራን የጀመረችው ለአስቸኳይ ጊዜ ምላሽ በመስጠት ነው። ህዝቧን ምእመናኖቿን በማስተባበር ላለፉት ረጅም ዓመታት ሰርታለች። በአሁኑ ጊዜ ሲግናል የሚያደርጉ ወይም ይሄንን በደንብ አለመስራታችን የሚያሳዩ ምልክቶች አሉ። አምና ጎፋ አካባቢ በጣም ችግር ተፈጥሮ ነበር። በመጠኑም ቢሆን በወላይታ እንዲሁም በዚህ ጊዜ ደግሞ በጋሞ አካባቢ የተፈጥሮ አደጋ ደርሷል። የተፈጥሮ አደጋ በሚደርስበት ጊዜ እየተሯሯጥን ከሰው ኪስ እየለመንን እንደ ትልቅ ቤተክርስቲያን 12 ሚሊዮን ህዝብን እንደሚያስተባብር ቤተክርስቲያን 10,000 በላይ አጥቢያዎች እንዳሉት ቤተክርስቲያን አግባብ አይደለም። ይሄ አይመጥንም ቤተክርስቲያኒቷን። ስለዚህ አሰራር ተበጅቶለት ከቤተክርስቲያኒቱ አገልግሎት ጋር ተዋሂዶ የአደጋ ጊዜ ምላሽ የሚሰጥበት መንገድ ዘመናዊ በሆነ መንገድ ኢቭን መጽሐፍ ቅዱሳዊም ጭምር ነው ይሄ። ምክንያቱም ዮሴፍ በችግር ጊዜ እንደሚገጥም ችግር ጊዜ እንደሚመጣ አስቀድሞ ስላየ ቪዥን ስለነበረው ቀድሞ ዝግጅት አድርጓል። ህዝቡን ከረሃብ አድኗል። ለብዙ ሰዎች በተለይም ደግሞ የእስራኤል ህዝብ እንዳይጠፋ ምክንያት የሚሆን ነገር በዮሴፍ አማካኝነት እግዚአብሔር ሰርተዋል። ስለዚህ እንደ ቤተ ክርስቲያን ብዙ አይነት እድሎች አሉ። ጎተራዎችን ፉድ ግሬን በየቦታ በመስራት ሊሆን ይችላል። በማይከሎች ክላስተር በማድረግ እንዲሁም ደግሞ የቤተ ክርስቲያን መዋቅር ከአጥቢያ ጀምሮ እስከ ሀገር አቀፍ ድረስ ባለው መዋቅር ውስጥ በየአመቱ በጀት ውስጥ ለአደጋ ጊዜ ምላሽ የሚሆን ገንዘብ እንዲታቀድ ችግር ሲመጣ ተነስቶ ያንን ምላሽ ለመስጠት ለመድረስ ሰዎች ጋር አብሮ ለመቆም ለማካፈል እንዲያመች የዚህ አይነት ውሳኔ አስተላልፏል ማለት ነው። ይሄ ስልታዊ እንዲሆንና ተቋማዊ በሆነ መንገድ ኢንስቲቱሽናል በሆነ መንገድ እንዲሰራ የኮሚሽኑ ቦርድ በስፋት ተወያይቶ አጽድቋል።
የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በደሴ ከተማ ወንጌል ማብሰር የጀመረችበትን 9ኛ ዓመት እና የደሴ ማህበረ ምዕመናን ምስረታ 25ኛ ዓመት በታላቅ ድምቀት ተከበረ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በደሴ ከተማ ወንጌል ማብሰር የጀመረችበትን 9ኛ ዓመትና የማዕከላዊ ሰሜን ኢትዮጵያ ሲኖዶስ ዳግም ምስረታ 25ኛ ዓመት በደሴ ከተማ ከሚያዝያ 5 እስከ 11 2018 ዓ.ም በታላቅ ድምቀት ተከብሯል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ፣ የቀድሞ ፕሬዝዳንት ቄስ ይታፉ ጎበና፣ የቤተክርስቲያኒቱ የክብር ፕሬዝዳንት፣ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ቄስ ደረጀ ጀንበሩና የዋናው የቤተክርስቲያን አመራሮች የታደሙ ሲሆን ከሀገር ውስጥና ከውጭ የመጡ የቀድሞ የሲኖዶስ መሪዎች፣ አገልጋዮች፣ በርካታ የሲኖዶስ ፕሬዝዳንቶችና የሰሜን ምስራቅ ወንጌል አማኞች አብያተ ክርስቲያናት ካውንስል መሪዎች እንዲሁም ጥሪ የተደረገላቸው ከ100 በላይ የክብር እንግዶችና መላው የደሴ ከተማ ምዕመናን ታድመውበታል። የደሴ ከተማ ከንቲባ ክቡር አቶ ሳሙኤል ሞላልኝና ከፍተኛ የመንግስት አመራሮች በመገኘት የእንኳን አደረሳችሁ መልእክት አስተላልፈዋል። ወንጌል መበሰር የተጀመረበትን 9ኛ ዓመትና የሲኖዶሱን 25ኛ ዓመት የወንጌል ክብረ በዓል ምክንያት በማድረግ በመቄዶንያ ደሴ ቅርንጫፍ የአረጋውያንና የአእምሮ ህሙማንም መርጃ ማዕከል በመገኘት 400 ሺህ ብር ወጪ በማድረግ ማዕድ ማካፈል በዶክተር ፈቃዱ መኮንን የሚመራው የሕክምና ቡድን አማካኝነት አስፈላጊውን ምርመራና እንክብካቤ ተደርጓል። የቁሳቁስ ድጋፍ በአጠቃላይ አልባሳት፣ ዳይፐርና ሌሎች መሰረታዊ የምግብ ቁሳቁሶችን ማቅረብ መቻሉን ማወቅ ተችሏል። ወሎ ተርሸሪንና የሲኖዶሱን ጽሕፈት ቤት በመጎብኘት የደም ልገሳና አቅመ ደካሞችንም በመደገፍ ዋጋ የከፈሉ የወንጌል አገልጋዮች እውቅና ተሰጥቷቸዋል። ተምናሲር ዓለም አቀፍ ወንጌል ለቤተሰብ ሚኒስትሪ በጋብቻ በፍቺ መበራከት በባለትዳሮች በቤተ ክርስቲያንና በሀገር ደረጃ ያስከተለውን ቀውስ አስመልክቶ የጥናታዊ ግኝት ሪፖርት የሚቀርብበት መርሃ ግብር ተካሄደ። ባልደረባችን ሮማን ከሊል ተጨማሪ አላት። ተምናሲር ዓለም አቀፍ ወንጌል ለቤተሰብ ሚኒስትሪ በጋብቻ የፍቺ መበራከት በልጆች በባለትዳሮች በቤተ ክርስቲያንና በአገር ደረጃ ያስከተለውን ቀውስ አስመልክቶ የጥናታዊ ግኝት ሪፖርት የሚቀርብበት መርሃ ግብር አካሂዷል። በመርሃ ግብሩ ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ቄስ ደረጀ ጀንበሩን ጨምሮ በኢፌድሪ የሴቶችና የህፃናት ማህበራዊ ጉዳይ ሚኒስቴር የአረጋውያንና የቤተሰብ ጉዳይ መሪ አቶ ተስፋዬ ሮቤሌ፣ የአብያተ ክርስቲያናት መሪዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። በኢፌድሪ የሴቶችና ህፃናት ማህበራዊ ጉዳይ ሚኒስቴር የአረጋውያንና የቤተሰብ ጉዳይ መሪ አቶ ተስፋዬ ሮቤሌ በቤተሰብ ጉዳይ የመንግስት ሚናን አስመልክቶ ባደረጉት ንግግር ስለ ቤተሰብ በህገ መንግስቱ ላይ የተደነገገ እንደመሆኑ ጋብቻ ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች እንዳይጋለጥ ተቋማችን የተጠናከረ ስራ እየሰራ ነው ብለዋል። በማስቀጠልም ተምናሲር ዓለም አቀፍ የወንጌል ለቤተሰብ ሚኒስትሪ በጋብቻና ፍቺ ጉዳይ አውደ ጥናቱ የተዘጋጀበት መንገድና ስለ ጥናቱ ግኝት በተመለከተ ገለጻ አድርገዋል። በአውደ ጥናቱ ጋብቻና ፍቺን አስመልክቶ አሳሳቢ ጉዳዮች፣ የፍቺ መንስኤዎች፣ በኋላ ስላለው ማህበራዊ፣ ስነ ልቦናዊ፣ ኢኮኖሚያዊ ቀውስ የተደረገውን የ3 ዓመት ጥናታዊ ግኝት በዝርዝር ለታዳሚዎች አቅርበዋል። ጥናቱ መሰረት ያደረገው ሀሳብ በዶክተር ንጉሴ ተፈራ፣ በመጋቢ ሰንበቶ በሼና በወጣቶችና ዩኒቨርሲቲ ተማሪዎች አገልግሎት ዙሪያ በምትሰራው በወይዘሮ ረቂቅ አማካኝነት ከቀረበ በኋላ ለተሳታፊዎች ለተነሱ ጥያቄዎች ማብራሪያ የታከለ ምላሽ ተሰጥቶበታል። የአውደ ጥናቱ ዓላማ ጋብቻና ፍቺን አስመልክቶ ለችግሩ የጋራ መፍትሄ ላይ ለመድረስ መሆኑም ታውቋል። ተምናሲር ዓለም አቀፍ የወንጌል ለቤተሰብ ሚኒስትሪ በኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ተባባሪ አባል በመሆን ለቤተሰብ ጉዳይ እያገለገለ የሚገኝ ሚኒስትሪ መሆኑም ይታወቃል። መጋቢ ዶክተር ደጋፊ ይባላለሁኝ። የዚህ የተምናሲር ዓለም አቀፍ ወንጌል ለቤተሰብ ሚኒስትሪ አገልግሎት ባለራዕይ ነኝ። በተለይ ወደዚህ ጥናት እንዴት አተኮራችሁ የሚል ጥያቄ በተነሳው መሰረት አሜሪካ ቆይተን ወደ ኢትዮጵያ ስንመጣ የልባችን ሸክም የነበረው የቤተሰብ ጉዳይ ነው እና ይህን አስመልክቶ በ2007 ዓ.ም ሐምሌ ወር ውስጥ 25 የቤተ እምነት መሪዎች ባሉበት 12 የሚኒስትሪ አገልግሎት ላላቸው ሰዎች አንድ ትልቅ አውደ ጥናት 4 የጥናት አቅጣጫዎች የያዘ አካሄድን። ከዛ የተነሳ የሚታየው ነገር በጣም አንገብጋቢ መሆኑን ከተመለከትን በኋላ በ18 በጣም ትልልቅ በሆኑ ከተማዎች አውደ ጥናት ማካሄድ ጀመርን ማለት ነው። በዚህ በምታዩት ርዕስ ማለት ነው ፍቺን ለመከላከል በማስተማርና በማማከር ጋብቻን ማጠናከር በሚል ርዕስ በየከተማዎቹ አውደ ጥናቶችን ማካሄድ ጀመርን። በዚያ አውደ ጥናቶች እያካሄድን ባለንባቸው ከተማዎች የታዩ ትልልቅ አንኳር የሆኑ ችግሮች ወደዚህ ጥናት እንድናደላ አደረጉን። ቀደምት አባቶች ደግሞ ይህንን አደራ ለመወጣት ጨክነው ያለመቆማቸው
እና ጉዳዩ በቸልተኛነት መታየቱ የዕለት ከዕለት ሀዘንና ሮሮ ጨመረብን። ከዚህ የተነሳ በ2015 ዓመተ ምህረት ከየቤተ እምነቱ ማለት ነው ነባር ከሆኑት ታዋቂ አባቶችን እናቶችን ሰብስበን ወደ 21 የሚደርሱ ችግሩን ማሳየት ነበረብን። እነሱ ችግሩን ስናሳያቸው ጥናት መካሄድ አለበት፣ ወሬ ብቻ ሳይሆን ጭብጥ መለኪያ ያለው መረጃ መሆን አለበት የሚል ጥያቄ ያቀረቡልን። ከዛ በኋላ የተደረገው ነገር ምንድነው? ልክ በዚያው ስብሰባ ላይ 9 የሚሆኑ ምሁራን ማለት ነው ከስነ መለኮት ትምህርት አኳያ ከቤተሰብ አኳያ እና ከአመራር አኳያ 9 የሚሆኑ ስቲሪንግ ኮሚቴ ተቋቋመ። ከዛ በኋላ ስዋት አናሊሲስ ተሰራ። ከዛ በኋላ ደግሞ ጥናቱን የምንሄድበትን አቅጣጫ ስናሳይ የለም ይሄ ጥናት በአገር አቀፍ እንደገናም አልፎ ለዓለም እንዲሆን ደረጃውን የጠበቀ ጥናት መሰራት አለበት በሚል ማሳሰቢያ ተሰጠን። ከዛ በኋላ ኤስዋ ለሚባለው የምርምር ጥናቶችን ምዘና ለሚያደርገው ተቋም የጥናት ፕሮፖዛላችንን ማቅረብ ነበረብን። በዛ የተነሳ እዛ በእነሱ ቴምፕሌት የጥናታችንን ፕሮፖዛል አቀረብን። እነሱ ህጋዊ ፈቃድ እንዳለው ደረጃውን የጠበቀ እንደሆነ ፕሮፖዛሉ ሲያረጋግጡልን ከዛ ጥናታችንን በኳንቲቴቲቭ እና ኳሊቴቲቭ ዳታ መሰብሰብ ጀመርን ማለት ነው። በዚያ መንገድ መረጃውን የሚሰጡት ደግሞ እነማን መሆን አለባቸው ብለን 7 የተለያዩ አካላቶችን መምረጥ ነበረብን። ቀደምት አባቶችን፣ በወጣት ተቋማት የሚያገለግሉ ሰዎችን፣ በምክር አገልግሎት የሚያገለግሉ ሰዎችን፣ መጋቢዎችን፣ እነዚህን ተጠቃሾቹንና በተለይም ደግሞ ትዳር የፈረሰባቸው ሰዎች የሚሰማቸው ስሜት ምን ይመስላል የሚለውን እነዚህን ብናካትት ለጥናታችንና ለችግሩ መፍትሄ ያስገኙልናል በሚል በዚህ ደረጃ ነው እንግዲህ ጥናቱን ልናጠና የተነሳ ነው። ዮናስ መኮንን እባላለሁኝ። በተምነሴራ ተጋብዤ ነው ይሄንን ጥናት እንዳስተባበር የተደረገው። ተምነሴራ እንግዲህ ይሄንን ጥናት ለማጥናት ምክንያት የሆነው በ3 መሰረታዊ ነገሮች አንስቶ በባለቤትነት የተግዳሮቶቹ ምንድን ናቸው? አብያተ ክርስቲያናት ወንጌላውያን አብያተ ክርስቲያናት አባላት ጋብቻ ሁኔታ ተግዳሮቶች አሉበት። እነዚህ ተግዳሮቶች ምን ይመስላሉ የሚለውን ነገር እንድናጠና ነው የሰጠንና ከዚህ የተከለየናቸው ተግዳሮቶች ውስጥ አብዛኞቹ የሚያተኩሩት በተግባቦት ላይ፣ ፍቅርና ቅርርብ ላይ፣ በቤተሰብ መካከል ባልና ሚስቶች መካከል ያሉ የዚህ አይነት ቅርርቦች፣ በቤት ውስጥ ኃላፊነትን የመወጣት ጉዳይ፣ በተጨማሪ ደግሞ ቤተሰቦች ከውጭ ድጋፍ ምን ያህል ያገኛሉ፣ ምን ያህል ነው ቤተክርስቲያን የምትደግፋቸው፣ አካባቢያቸው ምን ያህል ይደግፋቸዋል በሚሉት ላይ ተግዳሮቶች እንዳሉ ያመላከተ ጥናት ሆኗል። በመጨረሻ ውጤቱ ሲወጣ በጣም በዚህ ደስተኞች ነን እኛ። ወደፊት ግን የበለጠ ከውስጡ ሊጠና የሚችሉ የተለያዩ ርዕሶች የወጡበትም ጥናት ነበረ። በተለይም ትዳራቸው ከፈረሰባቸው ሰዎች ያገኘናቸው መረጃዎች እንደሚያሳዩት የበለጠ የነሱ ጉዳይ ተጠንቶ ሌላ አጀንዳ ሆኖ ለአብያተ ክርስቲያናት መቅረብ እንዳለበት የሚያሳዩ ነገሮችን ከጥናቱ ለመመልከት ችለናል። እንደ አንድ ርዕስ ሆኖ ሊወሰድ የሚችል ጉዳይ ስለሆነ በዚህ እንግዲህ ይሄን ጥናት ስናጠና አብያተ ክርስቲያናትን በሙሉ ለማሳተፍ ሞክረናል። የተለያዩ ኮንግሪጌሽኖች በዚህ ውስጥ ተሳታፊ ሆነዋል። የተሳተፉ ቤተ ክርስቲያኖች ደግሞ አባላት ደግሞ የሰጡት ምላሽ አለ። እነሱ የሰጡትን ምላሽ ነው መልሰን ለቤተ ክርስቲያን የሰጠነው እኛ። ይህንን የማቀፍ ጉዳይ ነው የሰራ ነው። ከዛ በተረፈ ግን ትምህርት ቤቶቻችን፣ የመንፈሳዊ ኮሌጆቻችን የተለየ ነገር ይጠበቅባቸዋል። አሁን በአንድ ትምህርት በሁለት ትምህርት የሚያልፉት ሳይሆን የቤተሰብ ጉዳይ ልክ የእግዚአብሔር ጉዳይ ስለሆነ አጀንዳው የእግዚአብሔር አጀንዳ ስለሆነ ጠለቅ ብለው በዲፓርትመንት ደረጃ በትምህርት ክፍል ደረጃ አደራጅተውት የቤተሰብን አገልግሎት የሚያገለግሉ አገልጋዮች ማፍራት ይጠበቅባቸዋል። ከሴኩላሪ ካውንስሊንግ የሚለይ ክርስቲያን ካውንስለርስ ማፍራት ይጠበቅባቸዋል። እነዚህ ሰዎች በተሰማሩ ጊዜ ነው ይሄ ነገር መፍትሄ የሚያገኘው ብለን እናስባለን። ስለዚህ እነዚህን ነገሮች የማድረግ ነገር በትምህርት ቤቶቻችን ወይም በመንፈሳዊ ኮሌጆቻችን እንጠብቃለን። ስለዚህ በቅርቡ የተጀመረ ስራ አለ።
በተምነሴራ በኩል የተጀመረ ይኸውም የማስተማሪያ ማንዋል እየተዘጋጀ ነው ያለው ትዳርን በተመለከተ። ያ ማስተማሪያ ማንዋል አገር አቀፍ ሆኖ መንፈሳዊ ነው ይዘቱ። ስለዚህ አገር አቀፍ ሆኖ እንዲያገለግል ቤተክርስቲያኖች በሙሉ እንዲጠቀሙበት የማድረግ ነገር ከአብያተ ክርስቲያናት ህብረቱና ከካውንስሉ በቅርቡ እንጠብቃለን። ይሄንን ተግባራዊ ያደርጋሉ ብለን እናስባለን። በጥናቱ ውስጥ በጣም ብዙዎችን አሳትፈናል። በተለይ ልብ የሚነካ የትዳራቸው የፈረሰባቸው ሰዎች ጉዳይ በጣም አስተማሪ ነው። አሁን እኛ ትዳር እንዳይፈርስ እንከላከል እያልን ነው ያለነው። ጋብቻ በስቷል እያልን ነው ያለነው። እነሱ ደግሞ ቁስል አለው፣ ሲፈርስ ቁስል አለው እያሉ ነው ያለው። ስለዚህ ያንን ቁስል መስማታችንና ማግኘታችን ለወደፊት ሌሎችም እንዲማሩበት ስለሚረዳ ቤተክርስቲያን አተኩራ እነሱንም ድጋፍ በመስጠት ላይ እንድትሰራ እንጠብቃለን። የተለየም ጥናት የሚያስፈልገው ነው። የተለየ ዳሰሳ ሊያስፈልገው ይችላል። ያንን የሚሰሩ አካላት በርትተው ቢሰሩበት ውጤታማ እንሆናለን ብዬ አስባለሁኝ። ይህ ዛሬ በተምናሴራ ዓለም አቀፍ የቤተሰብ አገልግሎት ተዘጋጅቶ የቀረበው የጥናት ውጤት በጣም በኢትዮጵያ ውስጥ ያሉ የቆዩ አባቶች እንደዚሁም ደግሞ በእውነት በሀገሪቱ ውስጥ በተለያየ በጥናትና ምርምር ሰፊ ልምድ ያላቸው ክርስቲያኖች የተሳተፉበት ጥናት ነው። በዛው መሰረት ብዙ ውይይት አድርገናል። እኔም ነበርኩበት። ከዛ በኋላ አልፎ ከፍተኛ የሆኑ ባለሙያዎች ለዚህ ጉዳይ የሚሰሩ ተመድበው ይህንን ሲሰሩ ቆይተዋል። ከ2015 ጀምሮ ነበር ጥናት የተደረገው። ስለዚህ ዛሬ በሀገራችን ውስጥ የጋብቻና የቤተሰብ መሰረታዊ ተግዳሮቶች ምንድን ናቸው የሚለው ይሄ ቬሪ ኢምፖርታንት ነው። እስካሁን ድረስ በእንደዚህ አይነት ደረጃ መልክ ባለው ሁኔታ ተጠንቶ የቀረበ ብዙም ነገር የለም። ስለዚህ ይሄ ዛሬ የቀረበው ወደፊት በዚህ አቅጣጫ የሚታየውን ፍቺ የፍቺ ብዛት እንግዲህ በቤተ ክርስቲያንም ሳይቀር በጣም ጨምሯል የሚል ዳታ ነው እየተገኘ ያለው። ስለዚህ ይህን ለመቀነስና ለማስቀረት የተገኙት መረጃዎች ምክንያቱ ምንድን ነው የሚለውን በደንብ አድርገው የሚያሳይ ስለሆነ ከዛ ተነስቶ ሶሉሽን መፈለግ የሚቻል ይመስለኛል። እኔ ከዚሁ ጋር ለመናገር የምፈልገው በእውነት አንዱ ዛሬ ትዳርንና ጋብቻንና ቤተሰብን በተመለከተ ያለው ትልቅ ቻሌንጅ ከሶሻል ሚዲያው በዓለም ካለው ሁኔታ የፋይናንስና የተለያዩ ችግሮች አኳያ የሚፈጥረው ተጽዕኖ አብያተ ክርስቲያናት በሚገባ የተገነዘቡት አይመስልም። በሚገባ የተገነዘቡትም ባለመሆኑ ደግሞ ዝግጅታቸው በጣም የጠበበ ነው። እንዳያችሁት ጥናቱ ላይ በአመት ትዳርን በተመለከተ ጋብቻን በተመለከተ ቤተሰብን በተመለከተ ምን ያህል ጊዜ ይሰጣል ሲባል በአመት ውስጥ 2 እሁድ የማይበልጥ ነው የተደረገው ጥናት ይሄ ነው። በዚህ ሁኔታ ዛሬ ወጣቱ ያለበትን ችግር፣ ትዳር ያለበትን ችግር፣ ቤተሰብ ያለበትን ችግር ለመቅረፍና ለማስቀረት ጨርሶ የሚቻል አይደለም። ሌላው ደግሞ ምንድነው በየቤተ ክርስቲያኑ የሚደረጉት ትምህርቶች ከወጣቱ ህይወትና በትዳር ውስጥ ያሉ ሰዎች ካለባቸው መሰረታዊ ችግር ጋር አብሮ የተያያዘ አይደለም። ዝም ብሎ ለማዘጋጀት ያህል የሚቀርብ ትምህርት ነው፣ የተጠና አይደለም። ዛሬ የተደረገው ሰፊ የሆነ ጥናትና ምርምር ነውና እንደዚህ እየተጠና መፍትሄ የተፈለገ ካልሄደ በስተቀር ችግሩ በጣም ሰፊ ነው። እንዳልኩት ቤተ ክርስቲያኖች በዚህ ግንዛቤ ማግኘት አለባቸው። እንደገና ደግሞ በቂ ዝግጅት ማድረግ አለባቸው። በየቤተ ክርስቲያኑ በትዳር ጉዳይ የሚያስተምሩትንና የጋብቻ አማካሪዎችን ማሰልጠን ያስፈልጋል። ዝም ብሎ የጋብቻ አማካሪ ትዳር ያለው ስለሆነ ብቻ ሰዎች ጎትተህ የምታመጣበት አይደለም። በእውቀት የደረጁ በቤተ ክርስቲያን ውስጥ በትዳርና በምሳሌነት የሚታወቁ ሰዎች መሆን አለባቸው። የሰዎችን ችግርና ሁኔታ ለመረዳት የሚችሉ ጥሩ የኮሚኒኬሽን ስኪል ያላቸው መሆን አለባቸው። በዚህ ደረጃ በየቤተ ክርስቲያኑ የተዋቀሩ የቤተሰብ አገልግሎቶች በጣም የጠበቡ ናቸው። ስለዚህ የዛሬው ትምህርት፣ የዛሬው መግለጫ፣ የዛሬው የጥናት ውጤት ችግሮቹ ምንድናቸው፣ መፍትሄውስ ምን መሆን አለበት የሚለውን በደንብ የጠቆመ ስለሆነ ለአብያተ ክርስቲያናት በጣም ይረዳል። እንደገና ደግሞ የቤተሰብ አማካሪዎችን ለማጠናከርና ለማቆም የሚያስችል ጥሩ ጥናት እንደሆነ ነው ሁላችን የሚያረጋግጥ ነው። ትግስቱ ባላለው እና በአያት መካኒስ ነው የማገለግለው። ዛሬ የነበረው አውደ ጥናት በጣም ዋናና ትልቁ የቤተ ክርስቲያን ተልእኮ ነው። እንደምናውቀው ቤተሰብ የአገር መሰረት ነው እና ልጆች በቤታቸው
አባትና እናታቸውን እያዩ እንዲያድጉ እግዚአብሔር የመሰረተው ነው ትዳር እና ትዳር እንዲጠበቅ እንዲጸናም ምን ማድረግ እንዳለብን ስልጠና አግኝተናል። በተለይ ሀገር አቀፍ ተጽዕኖ ለማምጣት የቆረጡ አባቶችን በዚህ ሸክም ያላቸው ደግሞ የተዘጋጁ ስላየው ልቤ በጣም አርፏል። ያው መናጋቱ በቤተሰብ ዙሪያ የታወቀ ነው። የቤተክርስቲያንም ትልቁ ሸክም ነው። ሸክማችን የሚያቀሉልን አባቶች እናቶችና በዚህ የተዘጋጁ እግዚአብሔር ስላስነሳልን በጣም ነው ደስ ያለኝ። አሁን እንግዲህ ቤተክርስቲያን አንዷ የአገር አዕማድ ቤተክርስቲያን ነች እና እንዲያውም ቀዳሚ ፋና ወጊ ልትሆን የሚገባትም እሷ ነው እና በቤተክርስቲያን ውስጥ ብዙ ምእመናን አሉ። በቀላሉ አንድ ቦታ ማግኘት የምትችለው ቤተክርስቲያን ውስጥ ነው። ለምን ከህፃናት ጀምሮ ልጆችን ማሳደግ እንድንችል ከወላጆች ቀጥሎ አደራ የተባልነው ቤተክርስቲያን ነች። እዛ ልጆችን በስነ ምግባር ማሳደግ ደግሞም በቃል ማነጽ የምንችልበት አውድ እግዚአብሔር ሰጥቶናል ቤተክርስቲያንን። ግን ቤተክርስቲያን ብቻ አይደለችም፣ ሀገርም ተጨምሮ ወላጆችም ተጨምረው እንደዚህ ደግሞ በዚህ ጉዳይ የሰለጠኑ አባትና እናቶች ተጨምረው ከተጋን የፍቺ ይቀንሳል፣ በትዳር መሀል ያለው ውዝግብም ይቀንሳል ብዬ ነው ተስፋ ማድረገው። እንግዲህ የማህበረ ምእመናን ወይም የህዝቡ ኃላፊነት ለተግባራዊነቱ በጸሎት ማገዝ እና በትዳራቸውን በትዕግስት መያዝ፣ በፈርሃ እግዚአብሔር ልጆቻቸውን ማሳደግ እና በጸሎት ማገዝ ነው። ሁላችንም በዚህ መንፈሳዊ ሙቀት ከተንቀሳቀስን 100% ፍቺን እናስቀራለን ባንልም እንቀንሰዋለን እና ጥበብንና እውቀትን በመመገብ ቤተሰብ የተባለው አንድ አዕማድ ጸንቶ እንዲቆም የተቻለንን ማድረግ አለብን። ሁላችንም በአቅማችን ደግሞ በተሰጠን አደራ ልክ። ውድ ተመልካቾቻችን መረጃዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አገራቸው በደቡብ ሊባኖስ በአንድ የኢየሱስ ክርስቶስ ሐውልት ላይ ጉዳት ያደረሰው የእስራኤል ወታደር እንደሚቀጣ ተናገሩ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በደቡብ ሊባኖስ በአንድ በኢየሱስ ክርስቶስ ሐውልት ላይ ጉዳት ያደረሰው የእስራኤል ወታደር እንደሚቀጣ ተናገሩ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በደቡብ ሊባኖስ በአንድ የእስራኤላዊ ወታደር በኢየሱስ ክርስቶስ ሐውልት ላይ ባደረሰው ጉዳት ማዘናቸውን ገልጸው ድርጊቱን በማውገዝ ተጠያቂነት እንደሚሰፍን ቃል ገብተዋል። ኔታንያሁ ድርጊቱን የኮነኑ ሲሆን በወታደሩ ላይ የዲሲፕሊን እርምጃ እንደሚወሰድም ተናግረዋል። በተጨማሪም እንዲህ ያሉ ድርጊቶች የመንግስት ይፋዊ ፖሊሲን እንደማንጸባረቁ በአጽንኦት ተናግረዋል። እስራኤል ለሃይማኖታዊ ስፍራዎች ክብር ከመስጠትና የሃይማኖት መቻቻልን ለማስፈን ቁርጠኛ መሆኗንም በድጋሚ ገልጸዋል። ሮቦቶች የሕክምና ሂደቶችን እጅግ ቀላልና ቀልጣፋ እያደረጉ ይገኛል ተባለ። በሕክምናው ዘርፍ የቴክኖሎጂው ምጥቀት የሰውን ልጅ ሕይወት ከመታደግ ባለፈ የሕክምና ሂደቶችንም እጅግ ቀላልና ቀልጣፋ እያደረጋቸው ይገኛል። ለዚህም በቻይና ቲያንጂ የሚገኘው የሜዲካል ዩኒቨርሲቲና የካንሰር ኢንስቲትዩትና ሆስፒታል ዋነኛ ማሳያ ሆኗል። ሆስፒታሉ ዳቪንቺ የተሰኙ 3 ዘመናዊ የቀዶ ጥገና ሮቦቶችን በመጠቀም እስካሁን ከ10,000 በላይ ስኬታማ ቀዶ ጥገናዎችን በማከናወን በዘርፉ አዲስ የታሪክ ምዕራፍ ከፍቷል። ይህ በሮቦት የታገዘ ሕክምና ሆስፒታሉ የደረሰበትን የቴክኖሎጂ ልቀት የሚያሳይ ብቻ ሳይሆን የታካሚዎችን ስቃይ በመቀነስ ረገድም ትልቅ ተስፋ ሆኗል። ሮቦቶቹ በሰውነት ላይ ትልቅ ክፍተት ሳይፈጥሩ ቀዶ ጥገና ለማድረግ የሚችሉ በመሆናቸው የታካሚዎችን የደም ፍሰት ከመቀነሳቸው በላይ በፍጥነት እንዲያገግሙ ትልቅ እገዛም እያደረጉ ነው። በተጨማሪም እጅግ ውስብስብ የሆኑ የሕክምና ሂደቶችን ያለምንም ስህተት በከፍተኛ ጥንቃቄ ለማከናወንም ተችሏል። እንደ ዢንዋ ዘገባ ከሆነ ይህ የሕክምና ዘርፍ እድገት ከሕክምና ጥራት ባለፈ ለሀገሪቱ የቴክኖሎጂ ሽግግርና ለኢኮኖሚ እድገት የላቀ ሚና እየተጫወተ ይገኛል። ሮቦቶቹ የቀዶ ጥገና ሐኪሞችን ስራ ይበልጥ በማቅለልና ትክክለኛነትን በማረጋገጥ በሕክምናው ዓለም ላይ አዲስ አድማስ መክፈታቸውንም ተመላክቷል። ዘገባው የዢንዋ ኒውስ ነው። ውድ ተመልካቾቻችን መረጃዎቻችን የተከታተላችሁትን ይመስል ነበር። መረጃዎቹን በመምራት እኔ አስጨናቂ ሀብታሙ ከመላው የህይወት ቴሌቪዥን የስቱዲዮ ባለሙያዎች ጋር ቆይታ አደረኩኝ። ከቀሪ የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ